ኢፎይ የሚባል ልጅን የምታውቁ ከሆነ ይሄ ኢፎይ የሚባለው በጣም የሚገርም ወንጌል አስተማሪ ነው። ማለት እንዴት እግዚአብሔር እንዳበራለት ይገርመኛል። በጣም ብዙ ቁጥር ያላቸው ሰዎች ከሙስሊም ወደ ክርስትና በሱ አስተምሮ ወደ ኦርቶዶክስ ሲመጡ አየውና በጣም ይገረማለሁ። ዩኒክ የእግዚአብሔር ምርጫና ጥሪ ያለበት ሰው እንደሆነ እኔ ራሴ ፐርሰናሊ አምናለሁ። ዩኒክ በጣም የሚገርም ረቂቅ የሆነ እውቀት ነው እግዚአብሔር የሰጠው። እኔ እንጃ እንዴት እንደበራለትም አላውቅም። እና አሁን አነባለሁ ግን ቱሳች ሌቨል እስልምናን ተረድቶ ኢቭን ክርስትናው ዓለም ላይ ያለው አረዳድ ሲያብራራ ብዙ ጊዜ ይከታተለዋለሁ፣ ይገርመኛል። እና በጣም ቴንኪው ልለው እወዳለሁ። ነው ኮሚትመንቱ ለጌታ ያለው ቅናት ለክርስቶስ ስለቀና ኢቭን አንዳንድ ትክክል ያልሆኑ አስተምሮችን ሲቃወም ድርጊቶችን ሲቃወም ሁላ ያለውና ምን ያህል እግዚአብሔር አንዳንዴ ምን ያህል ሰዎችን ለማዳን አንዳንድ ሰዎችን ለየት አድርጎ ሊኮ እንደሚጠቀማቸው ነው የሚያሳየው ለኔ። እና ኦርቶዶክስ ቤተክርስቲያን እንደ ስጦታ ሰጣት ማለት ይቻላል በዚህ ሰዓት። ሁለተኛ ወንጌል ሙቭመንት ሪቫይቫል ነው በሱ የተነሳው ማለት ይችላል። እና really he is a chosen person ለኔ እንደዛ ነው የሚታየኝ። ጌታ ለየት አድርጎ ተልኮ ሰጥቶት እንደ ጳውሎስ ከተላኩት መሃል ማለት በእኛ ዘመን ወንጌልን እንድናገሩ ከተላኩት መሃል እንደሆነ ነው የሚሰማኝ ለኔና እስኪ እሱ የሰራቸውን አብረን እንይና ከዚያ በኋላ ሜቢ አስተያየታችሁንም ትሰጣላችሁ። ያ እንግዲህ ከዛ በኋላ ምንድነው በዚህ ውስጥ ይሄ ነገር ተጀመረ። ከዛ አካባቢ የተለያዩ መልእክቶች ደርሱ ይጀምራል። ከዛ በኋላ ከስልጤ አካባቢ ላይ ከወራቤ ከስልጤ እንደዚህ ምን ያህል ፈተና ውስጥ እያለፉ እንደሆነ ጫና ምን ያህል እንዳለባቸው የተለያዩ መረጃዎች ደርሱ ይጀምራል። እንደዚህ እየተባሉ ሂደት እንደሚደረጉ የማሸማቀቅ ስራ እንደሚሰራ ስለዚህ ያ ነገር ነፍሴ ላከችኝ ማለት ነው። ነፍሴን የፈጠረው ክርስቶስ እሱ ላከኝ ማለት ነው። አይ ድምጽ ልትሆናቸው ይገባል የሚል ማተም መጥቶ ላከኝ። እሱ ማተም መጥቶ ላከኝ ክርስቶስ ነው። በደሙ ማተም መጥቶ ለነኚህ አካላት ወንጌል ያስፈልጋቸዋል። ስለዚህ ልነግራቸው ይገባል። ልክ ያለው አለኝ ማለት ነው። ስለዚህ የሱ ማህተም አለብኝ። ስተመቅ ቅዱስ መንፈስ የሰጠኝ እኔም ደግሞ እንደመሰከርለት ግዴታ ሆነብኝ ማለት ነው። ባለማወቅ አጋንንትን ጋብዘው አይ እጣቢያችሁን አንተ አጋንንትን ለማውጣት የሚሉ ስሙ አጋንንትን እንደሚያርቅ አጋንንትን እንደሚያባርር የሱን ስም ማስተዋወቅ እንዳለብኝ ተሰማኝ ማለት ነው። ስለዚህ ትልቁን ክሬዲት የሚወስደው የላከኝ ክርስቶስ ይሆናል ማለት ነው። ግለሰቦች ጋር በተያያዘ ግን ከሰዎች ጋር በተያያዘ ከሆነ ምንም ማቀውም ነገር አልነበረም። ለመናገር ማለት እንደዚህ ንጽጽሩንም እንደዚህ ማቀው ነገር አልነበረም። የለም ከሰው ጋር እንደዚህ የለም ምንም የለም። ረንደምሊ ያቺ ክስተት ብቻ ነች ከዚህ ውስጥ የከፈተችኝ። እንኳን ሳርገኝ ጌታዬ ሙሉ ሰው እንዲሁም ነው ልብ የሚናፍቀው የዘመናት ሸክም ቀረ ጉስቁልና የጠፋውን ድሪም አግኝታልና የትኛው ድንኳን ቅዱሱ ቆመ ልጄት ነው ብለን ይንፈልጋል አንተ ስላለ በመከራዬ ስቶዶቻችሁን ለኔ ያደረገው ስለጌታ አንተ ፈሪያን በግፍ ሲያስጨንቀን ከቦደ መሳየት ሙሴ ፈጣሪ እጅግር ካለው እሺ ሚስት አለው ታዳ ይሄ ጥያቄ ክርስቲያን ወገኖች ምናምን አሳልፈው ማለት ነው። አሁን ራሴን መጠየቅ እና ቤተሰቦችንም እፎይ ጀግናው አያቸዋል ሶን ሁሉ ጠያቂ ያደረገው እውነት ነው። ሚስት አለው ወንድም ይላል ዝም ብለው ወደኛ ወደ ኦርቶዶክስ እውነትን ትክክለኛው መንገድም ኦርቶዶክስ ነች። ሶና ና ወንድም ምን ትጠብቃለህ? ና ዝም ብለህ ሰው አታምልኩ እንዴ ባት አታምልኩ። እናንተ ቆም ታምልኩ ባት ያለውና እጅ ያለው ጭንቅላት የሌለው ምን ይሆን ማታውቁት እንኳን የምታመልኩት ኑ አምልጡ። እፎይ መንገድ ከፍቶላችኋል። ኑ አትጎዱም። ኑ ዝም ብላችሁ ድቅድቁ ጨለማ ወደሚደንቅ ልዩ ብርሃን ጠራኸኝ በነበረ ቀረ ታሪክ
አልመለስም ወደ ኋላ አያይም ዓይኔ ካንተ ሌላ አልፈራም የጠላትን ዛቻ አድነኸኛል አንተ ብቻ ሞተህልኛል አንተ ብቻ ምን ሊለውጠው ያንተን ውለታ ምን ሊቀይረው ያንተን ስጦታ ለዘላለም ታትሞ ሚኖር ማን ይስተካከላል ጌታ ያንተን ፍቅር የወርቅ ዘንጎን ይዞ አሕዛብን ይገዛል በምሕረት በይቅርታ ኃይለኞቹን ያፈዛል ፍቅሩ ለወጠኝ እኔስ ማረከኝ ያስገባ የብርሃን ዙፋን ያለው ጌታ ተገልጦ ባልባ ፈረስ ላይ ሆነ በጽዮን መኪናን ረሱ ከዛሬ ጀምረ ፈተና አናሽም መድኃኒዓለም ይሰራል መድኃኒዓለምና ማርያም ይሰራል ወይ አልፈልግም በመድኃኒዓለም ስም ይሰራል በአየር ላይ በዛፍ ላይ በመንገድ ላይ አንቀርም ሕይወት አስረራ ሶስት ጊዜ ከቪዲዮ ላይ ምን ተረዳችሁ? እንደዚህ አይነት ቪዲዮ ሳይ በጣም ነው የምናደደው። እኔ ብሆን መቁጠሪያውን ተቀብዬ አጥማቂውን ራሱ ምገርፈው ነው የሚመስለኝ። የትኛውም ሐዋርያ የጌታ ደቀ መዝሙር በዚህ ልክ ሊፈወሱ የመጡትን እየቀጠቀጠ ሴጣን አወጣው ያለን የለም። እና ምን ልል ይወዳለው? ኦልሬዲ ፍሬ አፍርተሃል። እግዚአብሔር ተጠቅሞ ፍሬ አፍርተሃል። ደስ ይበልህ ልል እወዳለሁ። የምር ነው የምላችሁ። 1 ዓመት እንዳገለግለህ ወደ ጌታ ብትሄድ አንተ ተሳክቶላል። ከዚህ በላይ ሌላ ነገር የለም። ትክክለኛ በመንፈስ ቅዱስ የሆነ ነገር ባይዘው ወይ በመንፈስ ቅዱስ የሆነ ስብከትና ጸሎት የሚሆን አገልግሎት በአማኞች ውስጥ አዲስን ህይወት ነው የሚተክለው። በጣም ሲማረኩ ሲያለቅሱ ተመልሰው በጌታ ሲደመሙ ስታይ ሪሊ የተላከ ሰው መሆኑ አንዱ ማሳያ ነው። ሁለተኛ ወንጌልን ይሰብካል። በጣም እስኪ ተከታተሉት ቪዲዮዎቹን። ጥርት ያለ ወንጌል ነው የሚሰብከው። ማያሻማው ወደ ግራ ወደ ቀኝ የማይል ማለት ነው። ከዚህ በላይ ምን ወንጌል አለ? ከዚህ በላይ ምን መባረክ አለ? ሰዎች ጌታ ኢየሱስ ክርስቶስን አምነው የህይወታቸው ጌታ አድርገው እንዲሾሙት ከማድረግ በላይ ሰዎች ወደ ክርስትና እንዲመጡ በአስተምሮ በነፍሳቸው እስከምትለወጥ እስከምታምን እስከምትቀየር ጌታ እውነትም አዳኝ እንደሆነ እስከሚቀበሉ ድረስ ትምህርትን አስተምሮ ነፍሳቸውን መለወጥ ከዚህ በላይ ምን አለ? የነፍሳቸውን የእውቀት ክፍል ቀይሮ በመንፈስ ቅዱስ ደግሞ ጌታ ኢየሱስ ክርስቶስ እንዲበራላቸው አድርጎ ወደ እግዚአብሔር መንግስት ከመጥራት የሚበልጥ ወንጌል የለም። እና እፎይ እግዚአብሔር አብዝቶ ይባርክህ። አሁንም ጸጋውን ያብዛልህ። ባለህበት ሁሉ እግዚአብሔር ይጠብቅልህ ነው የምወደው። ኢትስ ቬሪ ብሌሲንግ ቱ ሃቭ such people on earth እና የሚኮራበት ወንድሜ ነው ለንም እና ተባረክ ልል ይወዳለሁ። ሜቢ እንድደርሰው ባካችሁ ብትተባበሩኝ ሪፖስት እና ሼር አድርጉለት እና ከጎንህ ነን። እኔ ከፕሮቴስታንት ነኝ ግን አሜል ወይስ ዊዝ ዩ ይከታተላለሁ፣ ትምህርቴን ይሰማለሁ። ላይቭ ስትገባም ላይቭን ቁጭ ብዬ ነው የሚከታተል። በጣም ደስ ስለምለኝ የምሰራውና ሁለተኛ ትህትና ወንጌልን የምታስተምርበት መንገድ ማራኪ ነው። እግዚአብሔር ራሱ ነው በጥበቡ የቀረጸው ይሄንን መንገድና እስከ መጨረሻው የእግዚአብሔር ጸጋ አብሮ ይሁን። I love you ልል ይወዳለሁ brother. Thank you. Have a good time.